የቤታችሁን ግንባታ ያለ ድሮይንግ እና ያለ ዲዛይን እየሰራችሁ ነው ማለት ገንዘባችሁን በቀዳዳ ኪስ እየጨመራችሁ ነው እንደማለት ነው። ለምን ካላችሁኝ ደግሞ ፈጠን ብዬ 3 ነጥቦችን ላስቀምጥላችሁ። አንደኛ ድሮይንግ የለም ማለት ቁጥጥር የለም ማለት ነው። ድሮይንጎች ከሚያግዙ ነገሮች አንዱና ዋነኛው ድሮይንግ ለግንባታ የሚያስፈልጉን የትኛውንም አይነት መረጃዎች የሚሰጠን ሰነድ ከመሆኑ የተነሳ ድሮይንግ የለም ማለት በኮንትራክተሩ ተፈቀዳዊ ፍላጎት ላይ የተመሰረተ ግንባታ ይካሄዳል ማለት። እነዚህም ግምቶች የሚያጠቃሉት የህንፃውን ስትራክቸር፣ የክፍሎች ስፋትን፣ ሌሎች ነጥቦችን በሙሉ ያጠቃላል። እነዚህም ግምቶች ደግሞ ወደ ተለያዩ ትራይ ኢንዲረር ሊወስዱን በመቻል አላስፈላጊ ወጪዎችን ሊያስወጡን ይችላሉ። ሁለተኛ ገንዘባችሁ መሬት ላይ የሚርከፈከፍበት መጠንና አማራጭ ይበዛል። ይህም የሚሆነው የሚፈርሱ ግድግዳዎች ድሮይንግ ላይ የተመሰረተ ቢል ኦፍ ኳንቲቲ ከመውጣቱ የተነሳ የሚኖሩ አላስፈላጊ የማቴሪያል ወጪዎች፣ ትርፍ ወጪዎች ማለት ነው። የሚከሰቱ አላስፈላጊ የማቴሪያል መባከኖች፣ ኤክስትራ ማቴሪያል በመግዛት የሚመጣ ችግር ማለት እና ሌሎችም ገንዘባችሁን መሬት ላይ ሊያርከፈክፉ የሚችሉ ነገሮች ሊከሰቱ ይችላሉ። ሶስተኛውና ዋነኛው ደግሞ ግንባታችሁን ያለ በቂ ሰነድና መረጃ ከመስራታችሁ የተነሳ መንግስት በኩል ላላስፈላጊ ቅጣትና መጉላላት እንዲሁም እንግልት ልትዳረጉ ትችላላችሁ ማለት ነው። ስለዚህ ምን ጊዜም ወደ ግንባታ ከመግባታችሁ በፊት ዲዛይን እና ድሮይንጎች እንዳላችሁ እርግጠኛ ሁኑ። ቪዲዮ ከጠቀማችሁ ኮሜንት ሴክሽን ላይ የስ ብላችሁ ጻፉልኝ። ለማንኛውም አይነት የህንፃ ዲዛይን እና የኮንስትራክሽን ድሮይንጎች ለማሰራት ባዮ ላይ ባለው ስልክ ቁጥር ይደውሉልኝ።